ብዙዎቻችን ኒኩለር ቦምብ ወይም አቶሚክ ቦምብ የጥፋት ጥቅ እንደሆነ እናስባለን። የሂሮሺማና የናጋሳኪ ታሪክ የሰው ልጅ የቴክኖሎጂ አቅም ከፍተኛ ደረጃ እንደሆነ ተቆጥሮ ነበር። ግን እውነቱን ለመናገር አቶሚክ ቦምብ የሰው ልጅ የቴክኖሎጂ ጉዞ መጀመሪያ እንጂ ፍጻሜ አልነበረም። እውነተኛ ሚስጥር የጀመረው አቶሚክ ቦምብ ከተፈጠረ በኋላ ነበር። በ20ኛው ክፍለ ዘመን መጀመሪያ ላይ አልበርት አነስታይን ለሰው ልጅ አንድ የሂሳብ ቀመር ሰጥቶ ነበር፣ E=mc²። ይህ ቀመር እጅግ አስፈሪ የሆነ እውነትን ያንጸባርቃል። ትንሽ ቁስ አካል ወይም ማስ ሊታመን ወደማይችል ግዙፍ ኃይል ወይም ኢነርጂ ሊቀየር እንደሚችል ነግሮናል። ይህ የአጽናፉ ዓለም የኃይል ቀመር ነበር። ነገር ግን አንድ ትልቅ ክፍተት ነበር። አነስታይን ይህንን ኃይል እንዴት መፍጠር እንደምንችል መንገድ አሳይቶን ነበር። ነገር ግን ይህ ኃይል በአንድ ቦምብ ውስጥ እንዴት እንደምናመነጭ የሚያሳይ የኢንጂነሪንግ ካርታ አልነበረም። ሳይንቲስቶቹ ትልቅ የቤት ስራ ተፈጠረባቸው። የአነስታይን ንድፍ ሐሳብ ወደ እውነተኛ ኃይል መቀየር እንዴት ይቻላል? ያለፉት የኒኩለር ቦምቦች ቁሶችን በኃይል በመሰባበር ወይም ፊዥን የሚፈጥሩ ነበሩ። ያ ሂደት ግን የተገደበ ነበር። ልክ እንደ ክብሪት እንጨት ነው። አንዴ ከተቃጠለ በኋላ ሙሉ ለሙሉ ኃይሉ ያልቃል። ሳይንቲስቶች ግን ሌላ ጥያቄ ጠየቁ። ይህ ኃይሉን የሚጨርሰውን ኢነርጂ ትተን ልክ እንደ ፀሐይ ኢነርጂው የማያልቅ የፀሐይ እሳት በምድር ላይ ብንፈጥርስ? በቢሊዮን የሚቆጠሩ ትናንሽ ቅንጣቶችን አንድ ላይ አጣብቀን ፊዥን ከሚለው ይልቅ ፊውዥን ወይም ግዙፍ የፀሐይ ኃይል መፍጠር ብንችልስ? ይህ ጥያቄ ነበር የሃይድሮጅን ቦምብ የተወለደበት ቅጽበት። ነገር ግን ይህን ለማድረግ የገጠማቸው ፈተና የዓለምን የምህንድስና ታሪክ ቀይሯል። ሃይድሮጅን አተሞች እርስ በርስ መጣበቅ አይፈልጉም፣ ምክንያቱም ተመሳሳይ ቻርጅ ስለሚኖራቸው ይገፋፋሉ እንጂ። እነሱን በግዳጅ ለማጣበቅ ደግሞ ፀሐይ ውስጥ ያለው ግፊት ያስፈልገናል። ታዲያ በሰው ልጅ እጅ ውስጥ ይህን የፀሐይን ግፊት እንዴት መፍጠር ይቻላል? ዛሬ የምንመለከተው የሃይድሮጅን ቦምብ የአነስታይንን ቀመር ወደ አስፈሪ የጥፋት ኃይል መቀየሪያ መሳሪያ ነው። የፀሐይ ምስጢር በብረት ቱቦ ውስጥ የታሰረ የአፖካልፒስ ቴክኖሎጂ አብረን እንመልከት። መጀመሪያ አቶሚክ ቦምብ የሰው ልጅ የቴክኖሎጂ ጉዞ የመጨረሻ ደረጃ ለምን አልነበረም? ለምን ሳይንቲስቶችስ ከዚህ በላይ ለመውጣትና ወደ ሃይድሮጅን ቦምብ ጉዞ ማድረግ ለምን አስፈለጋቸው? ይህን ለመረዳት አቶሚክ ቦምብ የሚሰራበትን ፊዥን የሚባለውን የሳይንስ ሂደት በደንብ መመርመር አለብን። እስኪ አንድ የክረምት ምድጃ እናስብ። እሳት እንዲነድ ምን ያስፈልጋል? ማገዶ ወይም እንጨትና ትንሽ እሳት ወይም ማቀጣጠያ ያስፈልገናል። ፊዥን የምንለው እሳቱን የመጠበቅ ሂደት ነው። አንድ እንጨት በእሳት ሲያያዝ አጠገቡ ያለው እንጨት ያቀጣጥላል፣ ያ ደግሞ ሌላውን ያቀጣጥላል። ይህ ሰንሰለታዊ ምላሽ ቼን ሪያክሽን እንለዋለን። ግን እዚህ ጋር ትልቅ ፈተና አለ። ጥቂት እንጨት ብቻ ካሉን እሳቱ በደንብ ተያይዞ ቶሎ ኃይሉን ይጨርስና ይጠፋል። በተቃራኒው ደግሞ በምድጃ ውስጥ የፈለግነውን ያህል እንጨት በዘፈቀደ መክተት አንችልም። እንጨቱ በጣም አቀራርበን ከሞላናቸው አየር ወይም ኦክሲጅን ይገላቸውና እንጨቱ እርስ በርስ ጋርዱና እሳቱ ታፍኖ ይሞታል። በኒኩለር ቦምብም ውስጥ ተመሳሳይ ችግር አለ። የዩራኒየም ነዳጅ እንደማገዶ ነው። ኒውትሮኖቹ ደግሞ እንደ እሳት ናቸው። ዩራኒየሙ በቦምብ ውስጥ በጣም ስናበዛ እሳቱ ወይም ኒውትሮኑ ከቦምቡ ወለል ላይ እየዘለለ ወጥቶ ያመልጠናል እንጂ ዩራኒየሙ ሙሉ በሙሉ አቃጥሎ እጅግ ከፍተኛ ኃይል አይሰጠንም። ሳይንቲስቶች የገጠማቸው ትልቁ ፈተና ይህ ነው። አቶሚክ ቦምብ የምንፈልገውን ያህል ግዙፍ ማድረግ አንችልም። እንጨት በጣም ስንጨምርበት እሳቱ እንደሚታፈን ሁሉ የዩራኒየም ነዳጅ በቦምብ ውስጥ በጣም ስናበዛ ቦምቡ በመፈንዳት ከመጀመሩ በፊት በራሱ ግፊት ይበተናል። ይህ ማለት ከዩራኒየም ውስጥ ሊገኝ የሚችለው ኃይል ሙሉ ለሙሉ ሳይጠቀም ቦምቡ በከፊል ይጠፋል። ይህም በምህንድስና ዓለም የፊሽን ጣሪያ ወይም ፊሽን ሴሊንግ ይባላል። አንድ ምድጃ እሳቱን በአንድ መጠን ብቻ ነው መገደብ የምንችለው፣ ወይም የማያልቅ ኢነርጂ መፍጠር አንችልም። ከዚያ በላይ ከሄድን እሳቱ በራሱ ጊዜ ይበላሻል። ለዚህ ነው አቶሚክ ቦምቦች የጥፋት ገደብ የነበራቸው። የሰው ልጅ የፈለገውን ያህል ግዙፍ ቦምብ በዩራኒየም ብቻ መስራት አይችልም። የቴክኖሎጂ ገደብ ይህ ነበረ። እናም ሳይንቲስቶች በአንድ በኩል ይህ የፊሽን ጣሪያ ወይም የኒኩለር ቦምብ ገደብ፣ በሌላ በኩል ደግሞ የአልበርት አነስታይን ቀመር ነበራቸው E=mc²። ይህ ቀመር እጅግ አስፈሪ የሆነ እውነት ይነግረናል። ቁስ አካል ወይም ማስ የቀዘቀዘ ኃይል ነው። አነስታይን በሂሳብ ያሳየን ነገር በትንሽ ቁስ አካል ውስጥ ያለው ኃይል ማለቂያ የለውም ብሎ ነግሮናል። ነገር ግን አቶሚክ ቦምብ ይህን ኃይል የሚለቀው በትንሽ መጠን ብቻ ነው። የዩራኒየም አተም ሲሰነጠቅ ከጠቅላላ ክብደቱ ትንሽዬ ክፍል ብቻ ነው ወደ ኃይል የሚቀይረው። ሳይንቲስቶቹ ይህንን ሲገነዘቡ ጥያቄያቸው ተቀየረ። ከዩራኒየም ጋር መታገላችንን ትተን ልክ እንደ ፀሐይ ኃይሉ የማይቋረጥ
በምድር ላይ ብንፈጥርስ? በቢሊዮን የሚቆጠሩ የሃይድሮጂን ቅንጣቶችን አንድ ላይ አጣብቀን ከእነሱ ክብደት ውስጥ የሚያጠፋውን ያንን ግዙፍ ኃይል ማውጣት ብንችልስ ብለው ጠየቁ። ይህን ለማድረግ ግን የሃይድሮጂን እሳት ያስፈልገን ነበር። የሃይድሮጂን እሳት ማለት ደግሞ የፀሐይን አይነት ሙቀት በምድር ላይ መፍጠር ማለት ነው። ይህ የሳይንቲስቶቹ ትልቁ የምህንድስና የሚስጥር መክፈቻ ነበር። ስለዚህ አቶሚክ ቦምብ የሃይድሮጂን ቦምብ መጀመሪያ እንጂ መጨረሻ አልነበረም። አቶሚክ ቦምብ ሃይድሮጂንን ለማቀጣጠል የምንጠቀምበት ክብሪት ብቻ ነበር። ከዚያ በኋላ የመጀመሪያ ጉዞ የሰው ልጅ የፀሐይን ኃይል በብረት ውስጥ የማሰር ሂደት ነበር። የሃይድሮጂን ቦምብ አሰራር እንደ የሰንሰለት ውዝግብ ወይም ቼን ኦፍ ኢቨንት ሊታይ ይችላል። አንድ ክፍል ሳይሰራ ሌላው አይሰራም። የቦምቡ ዋና ክፍሎች የሚከተሉት ናቸው። የመጀመሪያው ደረጃ የእሳት ማቀጣጠያ ወይም ዘ ፕራይመሪ ኢግኒተር የምንለው ነው። በቦምቡ የላይኛው ክፍል ላይ ትንሽ የአቶሚክ ቦምብ ወይም ፊዥን ዲቫይስ አለ። ይህ ቦምቡ እንደ ዋና መሳሪያ ሳይሆን እንደ ክብሪት ብቻ ነው የሚያገለግለው። ይህ ክፍል ሲፈነዳ ከፍተኛ የሙቀት ኃይል ወይም ተርማል ኢነርጂ እና ከፍተኛ መጠን ያለው የኤክስሬ ጨረር ይለቀቃል። ሃይድሮጂን አቶሙ እርስ በርስ ለማዋሃድ እጅግ በጣም ከፍተኛ ግፊትና ሙቀት ያስፈልጋቸዋል። ያንም ሙቀት በምድር ላይ የሚፈጥርልን መነሻ ያስፈልገናል። ያ መነሻ ደግሞ ይሄ የመጀመሪያው አቶሚክ ቦምብ ነው። ሁለተኛው ደግሞ የኢንጂነሪንግ ድንቅ ስራ የጨረር መተላለፊያ ኮሊደር ወይም ዘ ኤክስሬ ቻናል ነው። ይህ የቦምቡ በጣም ወሳኝ ክፍል ነው። ሳይንቲስቶች ቦምቡን በልዩ መከላከያ ወይም ኬዚንግ አሸጉት። የመጀመሪያው ቦምብ ሲፈነዳ የፍንዳታው ድምፅና ሙቀት ሞገድ ወደ ሁለተኛው ክፍል ከመድረሳቸው በፊት የኤክስሬ ጨረር በብርሃን ፍጥነት ተጉዘው ወደ ታች ይሄዳሉ። ይሄ የጨረር ኮሪደር የቦምቡ ሚስጥር ነው። የመጀመሪያ ፍንዳታ የሚያመነጨው የኤክስሬ ጨረር በቦምቡ ውስጠኛ ግድግዳ እየተንጸባረቀ ወደ ታችኛው ክፍል ይገባል። ይህ ማለት አካላዊ የፍንዳታ ሞገድ ከመድረሱ በፊት የኃይል ሞገድ ወይም ኢነርጂ ዌቭ አስቀድሞ ሁለተኛ ክፍል ይከበዋል። በሶስተኛ ደረጃ የምናየው ደግሞ የፀሐይን ብርት ወይም ሰከንደሪ ፊውል የምንለው ነው። በታችኛው ክፍል ውስጥ የሃይድሮጂን ነዳጅ አለ። ይህ ክፍል በኤክስሬ ጨረሮች ሲከበብ አንድ አስደናቂ ክስተት ይፈጠራል። የጨረር መጨመቅ ወይም ራዲዬሽን ኢምፐልሽን የምንለው። አንድ ቦታ የፕላስቲክ ጠርሙስ በሁለት አቅጣጫ በአንድ ጊዜ በከፍተኛ ኃይል እንደመጨፍለቅ አስቡት። በኤክስሬ ኃይል የተፈጠረው ግፊት የሃይድሮጂን ነዳጁን እንደ አንድ ግዙፍ ፒስተን ወደ ውስጥ ይጨምቀዋል። ይህ ግፊት ሃይድሮጂን አተሞች ምን ያህል እንደሚያቀራርባቸው አስቡ። ከተለመደው መጠናቸው በሺዎች በሚቆጠር እጥፍ ይጨመቃሉ። አራተኛው ደግሞ የፊውዥን ፍንዳታ ወይም ፊዥን ኢግኒሽን የምንለው ነው። ሃይድሮጂን አተሞች እርስ በርስ እንዲህ ተጠጋግተው ሲቀመጡ አሁን በውስጣቸው ያለው ተፈጥሯዊ መገፋፋት ወይም ሪፐልሽን ተሸንፏል። በከፍተኛ ሙቀትና ግፊት ይዋሃዳሉ። በቅጽበት የፀሐይ እሳት በምድር ላይ ይነዳል። አተሞቹ ሲዋሃዱ የሚለቀቀው ኃይል እንደ አነስታይን ቀመር E=mc² እጅግ ግዙፍ ነው። ይህ ፍንዳታ ከላይኛው ክፍል ከፕራይሜሪው በሺዎች የሚቆጠር እጥፍ ይበልጣል። አቶሚክ ቦምብ የነበረው የፊዚክስ ጣሪያ ፊዥን ሲሊንግ ሰብሮ ወደ አዲስ የእጥፍ ደረጃ ከፍ ብሏል። ሳይንቲስቶች ይህን የሰሩት በከፍተኛ ጊዜ ስሌት ነው። የመጀመሪያው ቦምብ እየፈነዳ እያለ የኤክስሬ ጨረሩ ወደ ታችኛው ክፍል መድረስ አለባቸው። ሁለተኛው ክፍል ከመፈንዳቱ በፊት ካልተጨመቀ ፊውዥኑ አይሳካም። የሚገርመው ነገር ግን ይህ ሁሉ ሂደት የሚከናወነው በናኖ ሰከንድ ውስጥ ነው። ቦምቡ ራሱን ለማጥፋት የሚያስፈልገውን ጊዜ ከመጨረሱ በፊት ፊዥኑ ተጠናቆ የፍንዳታውን ግዙፍ ኃይል ይለቃል። በአጭሩ የሃይድሮጂን ቦምብ የሰው ልጅ የመጨረሻ የምህንድስና ብልሃትና የመጨረሻ የህልውና ስጋት የሚያሳይ መሳሪያ ነው። ይህ የፀሐይ እሳት በብርሃን ሳጥን ውስጥ የታሰረ መንገድ ነው። አቶሚክ ቦምብ ሂሮሺማን ሲያጠፋ የሰው ልጅ የቴክኖሎጂ ንቃተ ህሊና ለውጦታል። ነገር ግን የሃይድሮጂን ቦምብ ሲመጣ የጥፋት መጠኑ ከቁጥር ውጭ ሆነ። የሃይድሮጂን ቦምብ ሲፈነዳ የሚፈጠረው ውጤት በሶስት ዋና ዋና ደረጃ ይከፈላል። እነዚህም የቦምቡ የሞት ሶስት መልእክቶች ናቸው። የመጀመሪያው መልእክት የሙቀት ጨረር ነው። ቦምቡ እንደፈነዳ በቅጽበት ውስጥ የሚፈጠረው የሙቀት መጠን ከፀሐይን ብርት ይበልጣል። ይሄ የእሳት ኳስ በመጀመሪያ ሚሊ ሰከንዶች ውስጥ በዙሪያ ያለውን አየር በሙሉ ወደ ፕላዝማ ይለውጠዋል። ይህ ሙቀት በቀጥታ የሚመጣው ከፍንዳታ ሳይሆን ከብርሃን ብልጭታ ነው። በቦምቡ የጥፋት ራዲየስ ውስጥ ያለው ማንኛውም ነገር ብረት፣ ኮንክሪት ወይም ህያው ፍጡር በጥቂት ሰከንዶች ውስጥ ቫፖራይዝ ወይም ወደ ጋዝነት ይለወጣል። ይሄ ሙቀት ጨረር ከሚፈነዳበት ቦታ በጣም እርቆ እስከሚገኝ ድረስ የማቃጠል አቅም አለው። በከተማ ውስጥ ያሉ ነገሮች በሙሉ በራሳቸው ጊዜ እንዲያያዙ ያደርጋል። ይህ ክፍል ከተማዋን በሰከንዶች ውስጥ ወደ አመድ ይለውጣታል። ሁለተኛው መልእክት ደግሞ የድንጋጤ ሞገድ የምንለው ነው። ከብርሃኑ በኋላ የሚመጣው እውነተኛ የመፍረስ ኃይል ነው። ይህ የድንጋጤ ሞገድ ከአየር ግፊት በብዙ እጥፍ የሚበልጥ ሱፐር ፕሬዠር ነው። ፍንዳታው በሚፈጠርበት ጊዜ አየር በከፍተኛ ፍጥነት ይገፋል። ይህ ግፊት ግድግዳዎችን፣ ድልድዮችንና ግዙፍ ሰማይ ጠቀስ ህንፃዎችን እንደ ወረቀት ይገነጣጥላቸዋል። የፊዚክስ ሊቃውንት ኦቨር ፕሬዠር ብለው ይጠሩታል።
አንድ ህንፃ በራሱ ክብደት እንዳይፈር ተብሎ ነው የሚሰራው። ነገር ግን የሃይድሮጅን ቦምብ የድንጋጤ ሞገድ ይህንን መዋቅራዊ ጥንካሬ ሙሉ በሙሉ ይጥለዋል። በቦምቡ ማዕከል አካባቢ ምንም አይነት ህንፃ ቀጥ ብሎ ሊቆም አይችልም። ሁሉም ነገር ወደ አቧራ ይቀየራል። ሶስተኛውና የመጨረሻው መልእክት የጨረር መውደቅ ነው። የመጀመሪያው ሁለቱ ጥፋቶች የሚታዩና ፈጣን ናቸው። ሶስተኛው ግን የማይታይና ገዳይ ነው። የሃይድሮጅን ቦምብ ፍንዳታ እጅግ ከፍተኛ የሆነ አፈርና አቧራ ወደ ከባቢ አየር ይረጫል። እነዚህ አቧራዎች ከቦምቡ የተረፈውን ሬዲዮ አክቲቭ ቁስ አካል ተሸክመው ወደ ሰማይ ይወጣሉ። ከዚያም እንደ መርዛማ በረዶ ወደ ምድር ይወድቃሉ። ይህ ጨረር በሚፈነዳበት ቦታ ብቻ የሚገደብ አይደለም። የንፋስ አቅጣጫን ተከትሎ ከቦምቡ ፍንዳታ በመቶዎች የሚቆጠሩ ኪሎሜትሮችን ርቆ በሚገኝ ቦታ ላይ እንኳን ሰዎችን ለካንሰር፣ ለጄኔቲክ ጉዳትና ለሞት ይዳርጋል። ይሄ የቦምቡ አፍተርማዝ ወይም የዘለቄታ ጥፋት ነው። የፊዚክስ ሊቃውንት የፀሐይ እሳት በምድር ላይ ከፈጠሩ በኋላ የዓለም ፖለቲካ መሪዎች አንድ አስፈሪ እውነታ ተጋፈጡ። የዚህ ቴክኖሎጂ አቅም የአሸናፊነት ሳይሆን የጋራ መጥፋት መዳረሻ ነው። እዚህ ጋር ነው የሽብር ሚዛን ባላንስ ኦፍ ቴረር ወይም በሳይንሳዊ ስሙ ሙቹዋሊ አሹርድ ዲስትራክሽን የተወለደው። ይህ ሃይድሮጅን ቦምብ የሰላም መሳሪያ አይደለም፣ ነገር ግን የዓለምን ትልልቅ ጦርነቶች ያቆመ መሳሪያ ነው። የዚህ ንድፍ ሀሳብ ዋና ሀሳብ ቀላል ነው። እኔ ካጠቃሁ አንተ ከመሞት በፊት እኔን ለመግደል በቂ ቦምብ ትተኩሳለህ፣ ስለዚህ ሁለታችንም እንጠፋለን እንደማለት ነው። በሁለቱ ወገኖች መካከል የሚደረግ የራስ ማጥፋት ስምምነት ነው። አንድ ወገን ጦርነት ቢጀምር ጦርነቱ የሚያበቃው ሁለቱም ወገኖች በምድር ላይ ሳይቀሩ ነው። ይህ ስሌት ነው ለብዙ አስርት ዓመታት ቀዝቃዛ ጦርነት ወይም ኮልድ ዋር እንዳይደረግ ያደረገው። ፖለቲከኞች ሳይንሱን ጠንቅቀው ያውቁት ነበር። የሃይድሮጅን ቦምብ ከፈነዳ በኋላ ምንም አይነት አሸናፊ አይኖርም። የሚኖረው ሁለት ተሸናፊ ብቻ ነው። ነገር ግን ጠላት በቦምብ አስቀድሞ ካጠፋውስ? ስለዚህ ሳይንቲስቶችና ወታደራዊ ስትራቴጂዎች የፈጠሩት ሌላ የምህንድስና ስሌት አለ። ኒኩለር ትሪያድ ይባላል። ቦምብህም በአንድ ቦታ ብቻ አስቀምጥ። እነዚህ ቦምቦች በሶስት በተለያዩ መንገዶች ይከማቻሉ። የመጀመሪያ የማከማቻ ቦታቸው መሬት ላይ ነው። ቦምቦች በመሬት ውስጥ በጥልቀት ውስጥ ሊከማቹ ይችላሉ። ሌላኛውና እጅግ አስፈላጊው ክፍል ደግሞ በውቅያኖስ ውስጥ የሚደበቁ የኒኩለር ሰርጓጅ መርከቦች፣ ማንም ሊያገኛቸው አይችልም።